ሃይ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? እንኳን ደህና መጣችሁ ወደ ዘሱስዌይ ቻነል። ለቻነል አዲስ የሆናችሁ ሳብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ። ዛሬ ለኢድ አረፋ ቢስኩት ሰርቻለሁ። ከአክ ወይ ማሙል ይባላል። ከለል ባለ መልኩና ያው የከብት መውጫ ምናምን አያስፈልጋችሁም። ስለዚህ አሰራሩን በአንድ ላይ እናየዋለን። ብዙ ዩቲዩብ ቪዲዮ አልሰራም ያው ቪዲዮዎቼ ብዙ ቪው ስለሌላቸው እኔ ሞራል አጣሁና ቪዲዮዎቼ እንዲታዩልኝ ሼር፣ ላይክ፣ ኮሜንት አድርጉልኝ። አሁን ወደ አሰራሩ እንገባለን። በመጀመሪያ 450 ግራም የገበታ ቂቤ ጨው የሌለው ተጠቅሜያለሁ። እኔ ይሄኛውን ካርቶን የተጠቀምኩት 4 ይዛል በውስጡ ማለት ነው። ከዛ ግማሽ ኩባያ የተፈጨ ስኳር አረጋለሁ። አንድ ትንጥዬ ማንኪያ የስኳር ማንኪያ ቫኒላ አርጌ በደንብ አርጌ ሚክስ አረገዋለሁ ማለት ነው። እንደዚህ መምቻው ማሽኑ ከሌላችሁ የእጅ ዊስኩ አለ አይደለ? በሱ ማድረግ ትችላላችሁ። ከዛ በሩም ቴምፕሬቸር አንድ እንቁላል አረጋለሁ። ውጪ አውጥተነው መቆየት አለብን። ቀዝቃዛ ሆኖ ባተሩ ቅቤው ላይ ወይ የገበታ ቅቤው ላይ ካረግነው ብጥስጥስ ሊያረገው ስለሚችል አውጥተነው መቆየት አለብን። ከዛ አንድ የስኳር ማንኪያ ቤኪንግ ፓውደር እና አንድ የስኳር ማንኪያ ሄል የተፈጨ አረጋለሁ። ቤኪንግ ፓውደሩ የስኳር ማንኪያውን ግማሽ አድርጉት። የስኳር ማንኪያው መሙላት የለበትም። ቢስኩቱ ስናበስለው የሆነ ወደ ላይ በደንብ ኩፍ እንዲልልን አያስፈልገንም። ጃስት ትንሽ ለስለስ እንዲል ስለሚያስፈልግ ማለት ነው። ስለዚህ አሁን እዚህ ጋር 4 ኩባያ ፎርኖ ዱቄት እየጨመርኩ ልክ እንደዚህ እስከሚሆን ድረስ እናደባልቀዋለን ማለት ነው። እኔ 4 ኩባያ ነው የተጠቀምኩት። እናንተ እንደየፎርኖ ዱቄታችሁ። እዚህ ጋር አሁን የተፈጨ ቴምር ነው ያረኩት። ይሄ የምታዩት ከውጭ የገዛሁት ነው። ይሄ ጠቆር ያለውን ነጣ ያለው ደግሞ ቤት ውስጥ በራሴ ፍሬውን አውጥቼ ቴምሩን ማሽን መፍጫ ውስጥ የሽንኩርት መፍጫ ውስጥ በዘይት አርጌ በደንብ አርጌ ስፈጨው እንደዚህ ክሬም ነገር ይሆንልኛል ማለት ነው። እዚህ ጋር ለሽታው ቆንጆ እንዲሆንልኝ አንድ ማንኪያ የተፈጨ ሄል አርጌያለሁ ማለት ነው። ከዛ ፓትሪያችን እናመጣለን የምንጋግርበትን። በዚህ ነው የምጋግረው እኔ። ከዛ እንደዚህ አርጌ ገለብጠዋለሁ። ሳይዙ ልክ እንዲመጣልኝ በዛ በጀርባው ገልብጬ ይሄ እንደዚህ መዳመጫው ላስቲኩ አለ አይደለ? እሱን አነጥፍና ቴምሩን እዛ ላይ እዳምጠዋለሁ ማለት ነው። እንደዚህ ጨርቅ ከሌላ ይሄ ላስቲኩ ከሌላችሁ ያኛው የኬክ ወረቀት አለ አይደለ? እሱን አምጥታችሁ እሱን አንጥፋችሁ እንደዚህ ያርጋችሁ ቴምሩን ማዳመጥ ትጀምራላችሁ ማለት ነው። ልክ 4 ማዕዘን በጀርባው ልክ በሱ ሳይዝ እንዲሆንልን እንደዛ አርገን በደንብ አርገን እናዳምጠዋለን ማለት ነው። አንድ አይነት ቅርጽና ሳይዝ መኖር አለበት። እንደዚህ ስሙዝ መሆን አለበት ማለት ነው። እሱን እንደዚህ አርጌ ከጨረስኩ በኋላ እሱን አስቀምጠዋለሁ። ሌላ ደግሞ እንደዚህ አመታና ሊጡን ወደ 2 እንከፍለዋለን ማለት ነው። ሴም ሳይዝ አርገን እሱንም ልክ ቴምሩን እንዳዳመጥኩት እሱንም አዳምጠዋለሁ። እዚህ ጋር እንዳይዝብኝ ብዬ ዘይት ቀብቼዋለሁ ማዳመጫውን። ከዛ እንደዚህ እያረግ እናዳምጥና ሞር ደግሞ ስሙዝ እንዲሆንልን ልሙጥ እንዲሆንልን ይሄ ላስቲኩ ስሱ ላስቲክ አለ አይደለ? የትኛውም አይነት ላስቲክ ስስ የሆነ አምጥታችሁ እላዩ ላይ አንጥፋችሁ እንደዚህ አርጋችሁ በደንብ አርጋችሁ ታዳምጡታላችሁ ማለት ነው። በጣም ቀላል ነው አሰራሩ። ያው ጥንቅቅ ብላችሁ መስራት ብቻ ነው የሚጠበቅባችሁ። እሷንም እንደዚህ አርጌ በደንብ አርጌ አዳምጠውና እሱንም ወደ ጎን አቆየዋለሁ ማለት ነው። እያችሁት ልክ በፓትሪው ሳይዝ ሆነልኝ ማለት ነው። እሱንም አስቀምጠውና እቺ የቀረችዋን ፓርት ደግሞ እዛው ፓትሪው ላይ እንዘረገዋለን ማለት ነው። ልክ እንደዚህ እንደምታዩኝ እያረግን ያው ትንሽ ለየት ያለ አሰራር ነው። ብዙ ጊዜ ከአክ ወይ ማሙል ስንሰራ ይሄ ቅርጽ ማውጫ አርገን ምናምን ነው የምንሰራውና አሁን እንደዚህ ቅርጽ ማውጫ የሌለን ምናምን አትሉም። በቃ እንደዚህ ኢዚ ወይ አሳይቻቸዋለሁ ማለት ነው። እሱንም እንደዚህ አርጋችሁ ልሙጥ ታረጉትና ከዛ ቴምሩን አምጥታችሁ እላዩ ላይ እንደዚህ
ታነጥፉታላችሁ ማለት ነው። ለዛ ነው ገልብጬ ያረኩት። ልክ ሳይዙ አንድ አይነት እንዲመጣልኝ ብዬ ነው የፓትሪውን ሳይዝ። ስለዚህ ገልብጣችሁ ፓትሪውን ነው እንደዚህ ያርጋችሁ ቅርጽ ማስያዝ ያለባችሁ። ቴምሩና ግማሹ ሊጥ የካአኩን ሊጥ ማለት ነው። ይሄኛውን አሁን ይሄኛውን እንደዚህ አድርጌ እሱንም አነሳዋለሁ። እዚህ ጋር እንደዚህ ኩርስርስ ቢል ዶን ወሪ እናስተካክለዋለን። እሱን እንደዚህ አድርጌ ካነሳው በኋላ ከዛ ያቺ ላስቲኳን አመጣና እላዩ ላይ እንደዚህ አድርጌ አንጥፌ በደንብ አድርጌ ሁሉም ጋር አዳርሰዋለሁ። እንደዚህ አድርገን ስናዳምጠው ሊጡ በጣም ሶፍት ስለሆነ ሁሉም ጋር በቀላሉ ይዳረስልናል ማለት ነው። እንደዚህ አድርጌ ስሙዝ ካረኩት በኋላ እንደዚህ አይነት ቅርጽ ማውጫ ካላችሁ የክሬም ምናምን አሪፍ ማለት ነው። እኔ ይሄኛውም አለኝ፣ ይሄኛውም ሰፊ ነገርም አለኝ። ሁለቱም ከሌላችሁ ዶን ወሪ ሹካና መጣና እንዲህ በጀርባው እንደዚህ አድርገን ቅርጽ እናስይዘዋለን ማለት ነው። እንደዚህ በፊት ለፊት ከሆነ ይቧጫርብናልና ይበላሻል ቅርጹ። ግን ሹካውን እንደዚህ አስተኝተን ቅርጽ ማውጣት እንችላለን። እኔ ግን ይሄ ቅርጽ ማውጫው ስላለኝ በሱ አድርጌ እንደዚህ አድርጌ ቅርጽ አወጣና ከዛ በቢላም ሆነ ወይ እንደዚህ በመቁረጫ ነገር ካላችሁ በፈለጋችሁት አይነት ሳይዝ አድርጋችሁ እንደዚህ አድርጋችሁ ትቆራርጡታላችሁ ማለት ነው። ከዛ እንደዚህ አድርጌ ከቆራረጥኩት በኋላ ኦቨን ውስጥ በ180 ዲግሪ ለ30 ደቂቃ አበስለዋለሁ። በመጀመሪያ መሀል አስገባዋለሁ። የኦቨናችን መሀሉ አስገብቼ ለ15 ደቂቃ ካበሰልኩት በኋላ መልሼ አውጥቼ ልክ እንደዚህ እንደምታዩኝ ቆራረሰዋለሁ። ቅርጽ ባስያዝኩት መንገድ በሱ ላይ መልሼ እቆራርሰዋለሁ። ያው ሲበስል ስለሚያያዝ መልሰን አውጥተን ከ15 ደቂቃ በኋላ መልሰን ደግሞ እንደዚህ እንቆራርሰዋለን ወይ እንቆራርጠዋለን ማለት ነው። ከዛ መልሼ አስገብቼ አሁን ሳስገባው ግን የላይኛው ፓርት ላይ የኦቨኑ ነው የማስገባው። ከታች ኦሬዲ ስለበሰለልኝ የላይኛው ላይ አስገብቼ ደግሞ 15 ደቂቃ አቆየዋለሁ። በመጨረሻ ደግሞ እንደዚህ የሚያምር ማሙል ወይ ከአክ ይሆንልናል ማለት ነው። አጠቃላይ ያበሰልኩት 30 ደቂቃ በ180 ዲግሪ ነው። የመጀመሪያው ፓርት መሀል ኦቨን እናስገባዋለን። ከ15 ደቂቃ ደግሞ አውጥተን ከቆራረስነው በኋላ መልሰን የላይኛው ፓርት ላይ አስገብተን ከላይ ደግሞ እናበስለዋለን። በአጠቃላይ 30 ደቂቃ ማለት ነው። በመጨረሻ እንደዚህ የሚያምር በቃ አፋችን ውስጥ እንደዚህ ሙሽሽ የሚል የሚጣፍጥ ማሙል እንሰራለን ማለት ነው። በጣም ቀላል ነው። በጣም ነው ደግሞ የሚያምረው። እንደዚህ ሲታይም ለየት ያለም ስታይል ነው። ስለዚህ ከወደዳችሁት ስሩት። ለኢድ ይሆናችኋል። በጣም ነው የምወዳችሁ። ቪዲዮንም ከወደዳችሁት ላይክ፣ ሼር፣ ኮሜንት አርጉልኝ፣ አበረታቱኝ። እኔም ሞር ቪዲዮ እንድሰራላችሁ በጣም ነው የምወዳችሁ። ኢድ ሙባረክ ባይ